በኪሳችሁ ውስጥ በሚሊዮን የሚቆጠር ብር አለ። እስኪ አስቡት፣ በሚሊዮን ነው ያልኳችሁ። ነገር ግን ያ ሁሉ ገንዘብ አንድ ኩባያ ቡና እንኳን ሊገዛላችሁ አይችልም። እንዲያውም መንገዱ ላይ የወደቀውን ብር አንስታችሁ ኪሳችሁ ውስጥ ከመክተት ይልቅ እንደ ወረቀት ረግጣችሁ ትሄዳላችሁ። ምክንያቱም የያዛችሁት ብር ዋጋ ከሽንት ቤት ወረቀት ያነሰ ሆኗል። ይህ የሆሊውድ ፊልም ላይ የምናየው የአፖካሊፕቶ ወይም የዓለም ፍጻሜ ታሪክ አይደለም። ይህ ባለፉት ጥቂት ዓመታት በቬንዙዌላ የታየው መራር እውነት እንጂ። የሚገርመው ግን እዚህ ጋ ነው። ቬንዙዌላ ከሳውዲ አረቢያ ከሩሲያና ከአሜሪካ በበለጠ የዓለማችን ግዙፍ የነዳጅ ክምችት በምድሯ ስር የያዘች ሀገርም ናት። ጥቁር ወርቅ በሚባል ነዳጅ የታደለች በአንድ ወቅት የላቲን አሜሪካ የሀብት ተምሳሌትና ዱባይ ትባል የነበረች ሀገር ዛሬ ግን ዜጎቿ የሚበሉት አጥተው በአማካኝ 11 ኪሎ ግራም የሰውነት ክብደት እስከ መቀነስ ደርሰዋል። ይህም የማድሮ ዳይት የሚል አሳዛኝ ስም ተሰጥቷቸዋል። እንዴት የዓለማችን ባለጸጋ ሀገር በድንገት ወደ ድህነት አዘቅት ውስጥ ልትገባ ቻለች? እንዴትስ በሚሊዮን የሚቆጠሩ ዜጎቿ ተስፋ ቆርጠው ሀገራቸውን ጥለው ተሰደዱ? ፖለቲካ ወይስ የኢኮኖሚ ስህተት ወይስ የተፈጥሮ ሀብት እርግማን? ይቺ ሀገር በአንድ ወቅት ኤልዶራዶ ወይም የወርቅ መገኛ ተብላ ትታለም ነበር። ዛሬ ግን የታሪክ መጋረጃውን ገልጠን ይችን የጥቁር ወርቅ ባለቤት እንዴት በራሷ ሀብት ውስጥ እንደሰጠመች ከኮሎምበስ መርከብ እስከ ኒኮላስ ማዱሮ ቤተ መንግስት ያለውን አስገራሚ ጉዞ እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እንጠይቃለን። አብራችሁን ቆዩ። ቬንዙዌላ በደቡብ አሜሪካ አህጉር ሰሜናዊ ጫፍ ላይ የምትገኝ ሀገር ስትሆን የሀገሪቱ አጠቃላይ ስፋት 916445 ስኩዌር ኪሎ ሜትር ነው። በዓለም ላይ በስፋቷ 33ኛ ደረጃ ላይ ትቀመጣለች። ይህችም ሀገር በምዕራብ ከኮሎምቢያ፣ በደቡብ ከብራዚል፣ በምስራቅ ከጋያና ጋር፣ በሰሜን በኩል ደግሞ ከካሪቢያን ባህርና ከአትላንቲክ ውቅያኖስ ጋር ትዋሰናለች። ልክ እንደ አብዛኞቹ የላቲን አሜሪካ ሀገራት ቬንዙዌላ በታሪኳና በባህሏ ከካቶሊክ እምነት ጋር የተቆራኘች ሀገር ናት። ከ70 እስከ 80% የሚሆነው ሕዝብ የካቶሊክ እምነት ተከታይ እንደሆነ ይገመታል። የካቶሊክ ቤተክርስቲያን በሀገሪቱ የትምህርት፣ የጤናና የፖለቲካ ሕይወት ውስጥ ትልቅ ድርሻ አላት። ትልቅ በዓላት እንደ ገናና ፋሲካ በአገር አቀፍ ደረጃ በታላቅ ድምቀት ይከበራል። ቬንዙዌላውያን ለድንግል ማርያምና ለተለያዩ ቅዱሳን ልዩ ፍቅር አላቸው። ለምሳሌ አውር ኦፍ ሌዲ ኦፍ ክሮሞቶ የሀገሪቱ ጠባቂ ቅድስት ተደርጋ ትታሰባለች። የሀገሪቱ የህዝብ ቁጥር በግምት 29 ሚሊዮን አካባቢ እንደሆነ ይገመታል። ባለፉት 10 ዓመታት ወዲህ ከ7.7 ሚሊዮን በላይ ቬንዙዌላውያን ሀገራቸውን ጥለው ተሰደዋል። ይህ በዓለም ላይ ከጦርነት ቀጠናዎች ውጭ የታየ ትልቁ የሰው ልጅ ስደት ነው። አብዛኛው ህዝብ 70% ገደማ የተቀላቀለ ዘር ሲሆን የተቀሩት የአውሮፓ፣ የአፍሪካና የላቲን አሜሪካ ተወላጆች ናቸው። አብዛኛው ህዝብ የሚኖረው በሰሜናዊ የሀገሪቱ ክፍል ሲሆን ዋና ከተማዋም ካራካስ ትባላለች። ቬንዙዌላ በዓለም ላይ ትልቁ የተረጋገጠ የነዳጅ ክምችት ያላት ሀገር ስትሆን ከ300 ቢሊዮን በርሜል በላይ እንዳላት መረጃዎች ያመለክታሉ። ከዚህም በተጨማሪ ወርቅ፣ አልማዝ፣ ብረትና እጅግ ሰፊ የውሃ ኃይል ሃይድሮኤሌክትሪክ ፓወር ያላት አስገራሚ ሀገር ናት። ታሪኩ የሚጀምረው አሜሪካ ቬስፑቼ የተባለው አሳሽ በ1499 የዛሬዋን ቬንዙዌላ የባህር ዳርቻ ሲረግጥ ነው። በውሃ ላይ የተሰሩትን የጥንታዊ ጎሳዎች ቤቶች ሲመለከት በጣሊያን የምትታወቀውን ቬኒስን አስታወሰችው። እናም ቬንዙዌላ አላት። ትርጉሙም ትንሿ ቬኒስ ማለት ነው። ለ300 ዓመታት ስፔንችን ምድር እንደ ወተት ላም አልባታለች። ወርቅ፣ ካካዋና ቡና ከምድሪቱ ተቆፍሮ ወደ አውሮፓ ይጓጓዝ ነበር። ነገር ግን በባርነት ቀንበር ስር የነበረችው የቬንዙዌላ ሕዝብ ውስጥ የነጻነት ራብ እየተቀጣጠለ መጣ። በቬንዙዌላ ታሪክ ውስጥ ስሙ የማይደበዝዘው አንድ ሰው አለ፣ ሲሞን ቦሊቫር። እሱ ለቬንዙዌላውያን ብቻ ሳይሆን ለጠቅላላው የደቡብ አሜሪካ የነጻነት አባት ነው ይሉታል። ቦሊቫር የላቲን አሜሪካ ሀገራት ተባብረው አንድ ትልቅ ኃይል እንዲሆኑ አልሞም ነበር። በፈረስ ጀርባ ተቀምጦ አስቸጋሪውን የአንዴስ ተራሮች አቋርጦ ስፔንን ድል አደረገ። በ1811 ቬንዙዌላ ነጻነቷን አወጀች። ነገር ግን የቦሊቫር ህልም የሆነችው ታላቋ ኮሎምቢያ ብዙም ሳትቆይ በፖለቲካ ሽኩቻ ውስጥ ፈራረሰች። ቬንዙዌላም በራሷ መንገድ መጓዝ ጀመረች። መንገዱ ግን አልጋ ባልጋ አልነበረም። እንደ አውሮፓውያን አቆጣጠር በ1914 የቬንዙዌላ ታሪክ ለዘላለም ተቀየረ።
ዙሊያ በተባለ ግዛት ውስጥ ለመጀመሪያ ጊዜ ግዙፍ የነዳጅ ክምችት ተገኘ። ምድሪቱ የሀብት ላብ አፈሰሰች። በድንገት ድሃ የገበሬ ሀገር ወደ ዓለም ባለጸጋነት ተወረወረች። በ1950ዎቹና 70ዎቹ ቬንዙዌላ የላቲን አሜሪካ ጌጥ ነበረች። ካራካስ ከተማ እንደ ፓሪስና ኒውዮርክ በዘመናዊ ሕንፃዎች አሸበረቀች። የሀገሪቱ ገንዘብ ቦሊቫር ከአሜሪካ ዶላር ጋር እኩል ይከበር ነበር። ቬንዙዌላውያን ለሽርሽር ወደ ሚያሚ የሚበሩም ነበር። ነገር ግን ይህ ሁሉ ሀብት በአሸዋ ላይ የተገነባ ቤት ነበር። ምክንያቱም ሀገሪቱ ከነዳጅ ውጭ ሌላ ነገር ማምረት አቁማለች። የነዳጅ ዋጋ ሲቀንስ ድህነት አንገቱን አቀረቀረ። በዚህ መሃል ነበር በ1998 አንድ የጦር መኮንን በታላቅ የተስፋ ቃል ስልጣን ላይ የወጣው፣ ሁጎ ቻቬዝ። ቻቬዝ የ21ኛው ክፍለ ዘመን ሶሻሊዝም የሚል አዲስ መንገድ አመጣ። የነዳጅ ብሩን ለድሆች አከፋፈለ። ትምህርት ቤቶችና ሆስፒታሎችንም ገነባ። ህዝቡም አመለከው። ነገር ግን ከጀርባው የሀገሪቱ ኢኮኖሚ መሰረት እየተሸረሸረ ነበር። የግል ድርጅቶች ተወረሱ። ሙስና እንደ ሰደድ እሳት ተስፋፋ። ቻቬዝ በ2013 ሲሞት ለተተኪው ለኒኮላስ ማዱሮ ያስረከበው የበለጸገች ሀገር ሳይሆን የፈነዳ ቦምብ የሚመስል ኢኮኖሚ ነበረ። ኒኮላስ ማዱሮ ስልጣን እንደያዘ መጥፎ አጋጣሚ ተከሰተ። የዓለም የነዳጅ ዋጋ በአንድ ጊዜ ተንኮታኮተ። የቬንዙዌላ የገቢ ምንጭም ደረቀ። ማዱሮ ግን ወጪውን ከመቀነስ ይልቅ ብር ማተምም ጀመረ። ብር በታተመ ቁጥርም የገንዘብ ዋጋ እየረከሰ መጣ። በ2018 የቬንዙዌላ ዋጋ ግሽበት 1 ሚሊዮን % ደረሰ። ሰዎች 1 ኪሎ ስጋ ለመግዛት በኪሎ የሚመዝን ብር መያዝ ነበረባቸው። ሱፐርማርኬቶች ባዶ ሆኑ። መድኃኒት ጠፋ። መብራት በየቀኑ መጥፋትም ጀመረ። ማዱሮ ግን ይህ የአሜሪካ የኢኮኖሚ ጦርነት ነው በማለት ተቃዋሚዎችን ማሰርና ማሳደር ጀመረ። የአገሪቱ ዲሞክራሲ በወታደራዊ ጡንቻ ተተካ። ይህ የኢኮኖሚ ውድቀት አንድ አስከፊ ውጤት አመጣ። ይህም ታላቁ ስደት። ከ2014 ጀምሮ ከ7 ሚሊዮን በላይ ቬንዙዌላውያን ሀገራቸውን ጥለው ተሰደዱ። ይህ ማለት ከሀገሪቱ ሕዝብ 5/4ኛው ማለት ነው። ዶክተሮች፣ መሐንዲሶችና ወጣቶች በጎረቤት ሀገራት መንገድ ላይ ከረሜላ እስከ መሸጥ ደረሱ። በሀገር ውስጥ የቀሩት ደግሞ በረሃብ አለንጋ እየተገረፉ ነበር። የማዱሮ ዳይት ተብሎ የሚቀለድበት አሳዛኝ ሁኔታ አብዛኛው ቬንዙዌላውያን በዓመት ውስጥ በአማካኝ 11 ኪሎ ግራም የሰውነት ክብደት ይቀንሱም ነበር። የሀገሪቱም ገንዘብ ዋጋ በማጣቱ ሰዎች ዶላር ወይም ክሪፕቶ ከረንሲን እንደ አማራጭ መጠቀም ጀመሩ። ቬንዙዌላ ባለፉት 10 ዓመታት ውስጥ እንደ ሰም ስትቀልጥ፣ እንደ ብረት ስትጠነክር ቆይታለች። በ2026 ሆነ ወደ ኋላ ስንመለከት የ2024ቱ ምርጫ ውጤት ሀገሪቱን ወደ አዲስ ምዕራፍ አሸጋግሯታል። ኒኮላስ ማዱሮ አሁንም በስልጣን ኮርቻው ላይ ይሁን ወይም ተቃዋሚዎች አዲስ መንፈስ ይዘው ይምጡ፣ አንድ እውነት ግን አለ። ቬንዙዌላ ዳግም ወደ ኋላ ላለመመለስ ቆርጣ ተነስታለች። በ2026 የቬንዙዌላ ፖለቲካ ከውጭ ጫና ይልቅ ወደ ውስጥ ኢኮኖሚ ማሻሻያ ላይ አተኩሯል። ዓለም አቀፍ ማዕቀቦች መላላታቸው ለሀገሪቱ የትንፋሽ ቀዳዳ ሆኗታል። ዋሽንግተንና ካራካስ የጀመሩት የጥቅም ጋብቻ ለነዳጅ ገበያ አዲስ ተስፋ ሰጥቷታል። ነገር ግን የዲሞክራሲ ጥያቄ አሁንም በካራካስ ቡና ቤቶች ውስጥ ትልቁ የመወያ አጀንዳ ሆኗል። የቬንዙዌላ ደም ነዳጅ ነው። በ2026ቱ የአገሪቱ የነዳጅ ማምረት አቅም ከዓመታት ዝቅጠት በኋላ ዳግም እያገገመ ይመስላል። የአውሮፓና የአሜሪካ የነዳጅ ኩባንያዎች ወደ ማራካይቦ የባህር ወሽመጥ ተመልሰዋል። ይህ ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲረጋጋ ትልቅ ሚና እየተጫወተ ነው። ግን የሚገርመው ነገር የኢኮኖሚ ለውጥ በነዳጅ ብቻ አይደለም። ቬንዙዌላውያን ዛሬ ከኪስ ወደ አፍ የሚለውን ኑሮ ጥለው ወደ ፈጠራ ሥራ ገብተዋል። በካራካስ ጎዳናዎች ላይ በዶላር የሚገበያዩ ዘመናዊ የገበያ ማዕከላትን በዝተዋል። የዋጋ ግሽበቱ እንደ ትላንቱ ባይሆንም አሁንም የኑሮ ውድነቱ ተራውን ሕዝብ መፈተኑን አላቆመም። ይሁንና በ2026 የቬንዙዌላ ቦሊቫር ከዲጂታል ምንዛሬ ጋር ተቀናጅቶ አዲስ መልክን ይዟል። ከፖለቲካው ወጣ ስንል ቬንዙዌላ በ2026 የዓለም የቱሪስት መዳረሻ ለመሆን እየተጋች ነው። የዓለም ረጅሙ ፏፏቴ አንጀል ፏፏቴ ዛሬም በግርማ ሞገስ ይወርዳል። ሎስ ሮክስ የሚባሉ ደሴቶች እንደ አልማዝ በካሪቢያን ባህር ላይ ያብረቀርቃሉ። መንግስትና የግል ባለሀብቶች በቱሪዝም ላይ ያደረጉት ኢንቨስትመንት ሀገሪቱን ከነዳጅ ጥገኝነት ለማላቀቅ ትልቅ ተስፋ ሆኗል። ቬንዙዌላውያን እንግዳ ተቀባይነታቸው፣ ፈገግታቸውና ተስፋቸው ዛሬም አልደበዘዘም። ዛሬ ላይ ቬንዙዌላ ያለችበት ሁኔታ ልብ ይሰብራል።
የዓለማችን ትልቁ ነዳጅ ባለቤት ሆና ሳለ ዜጎቿ ነዳጅ ለማግኘት ሰልፍ ይዛሉ። በታሪክ ታይቶ የማይታወቅ የዋጋ ግሽበት ገንዘባቸውን ወደ ወረቀትነት ቀይሮታል። በሚሊዮኖች የሚቆጠሩ ልጆች ለተሻለ ሕይወት ሲሉ በእግራቸው ተራራና ጫካ አቋርጠው ተሰደዋል። ይህ የቬንዙዌላ ታሪክ አንድ ትምህርት ያስተምረናል። የተፈጥሮ ሀብት ያለ መልካም አስተዳደር እርግማን ሊሆን እንደሚችል ያስተምረናል። አስገራሚ የሀገሪቱ ሕጎች መካከል ጥቂቶቹን ልንገራችሁ። እንደ አውሮፓውያን አቆጣጠር በ2009 ቬንዙዌላ የጥቃት ድርጊቶችን የሚያሳይ የቪዲዮ ጌሞችና የሕፃን መጫወቻዎችን ሽጉጥ ማምረት፣ ማስገባት፣ መሸጥ የሚከለክል ሕግ አውጥታለች። ምክንያቱ ደግሞ መንግስት እነዚህ ጌሞች ለሀገሪቱ ከፍተኛ ወንጀል መበራከት ምክንያት ናቸው ብሎ ስለሚያስብ ነው። እንደ ኮል ኦፍ ዲዩቲ ያሉ ታዋቂ ጌሞች መያዝ በእስራት ሊያስቀጣ ይችላል። ሁለተኛው የልጆች ስም አሰያየም ሕግ ሲሆን ቬንዙዌላውያን ለልጆቻቸው በጣም እንግዳ የሆኑ ስሞችን ለምሳሌ ሱፐርማን፣ ሂትለር የማለት ልማድ ነበራቸው። ይህንን ለመግታት መንግስት በ2007 አዲስ ሕግ አውጥቶ ነበር። ሕጉም ወላጆች ለልጆቻቸው የልጁን ክብር የሚነካ ግራ የሚያጋቡ ወይም በማህበራዊ ሕይወቱ ላይ ተጽዕኖ የሚያሳድሩ ስሞችን እንዳያወጡ ይከለክላል። ሶስተኛው ሰራተኛን ከሥራ ማባረር ፈጽሞ የማይቻል ነገር ነው። በቬንዙዌላ አንድ ሰራተኛ ከሥራ ማባረር በዓለም ላይ ካሉ ሀገራት ሁሉ እጅግ አስቸጋሪ ነገር ነው። ፕሬዝዳንት ቻቬዝ ያወጡትና ማዱሮ ያደሱት ሕግ ሲሆን አንድ አሰሪ ሰራተኛውን ያለ መንግስት ፈቃድ ማባረር አይችልም። ሰራተኛው ስራ ባይሰራም ወይም ስነ ምግባር ባያከብርም እንኳን አሰሪው እሱን ለማባረር ረጅም የፍርድ ቤት ክርክር ውስጥ መግባት አለበት። ይህም ብዙ ኩባንያዎች አዲስ ሰራተኛ ለመቅጠር እንዲፈሩ ያደርጓቸዋል። አራተኛው የፍትሃዊ ዋጋ ሕግ ሲሆን በቬንዙዌላ መንግስት የማንኛውም ምርት ዋጋ ስንት መሆን እንዳለበት ይወስናል። ሕጉም አንድ ነጋዴ ከመንግስት በላይ ዋጋ ከጨመረ ትርፍ አጋባዥ ተብሎ ይከሰሳል። ወታደሮች ወደ ሱቅ ገብተው ዋጋ እንዲቀንስ የሚያስገድዱበት ሁኔታም አለ። ይህም ነጋዴዎች ምርት እንዳያቀርቡና ሱቆች ባዶ እንዲሆኑ ካደረጉት ምክንያቶች አንዱና ዋነኛው ነው። አምስተኛ በህዝብ ቦታዎች ላይ ሲጋራ ማጨስ ፈጽሞ የተከለከለ ነው። ምንም እንኳን ሀገሪቱ በሌሎች ጉዳዮች ብትመሰቃቀልም ሲጋራን በተመለከተ ግን በጣም ጥብቅ ሕግ አላት። ሆኖም በየትኛውም የቤት ውስጥ የህዝብ ቦታዎች፣ መስሪያ ቤቶች፣ ምግብ ቤቶችና መጓጓዣ ውስጥ ሲጋራ ማጨስ በከፍተኛ ሁኔታ የተከለከለ ነው። በህንፃዎች ላይ ይህ ቦታ 100% ከጭስ ነፃ ነው የሚል ምልክት ማየት የተለመደ ነው። ስድስተኛ የውበት ቀዶ ጥገና ወይም ፕላስቲክ ሰርጀሪ። በቬንዙዌላ በውበት ጥገና በተለይም በጡት መጨመሪያ ላይ በዓለም ቀዳሚ ብትሆንም ይህንን ተከትሎ የሚመጡ የጤና ችግሮችን ለመቀነስ መንግስት ጥብቅ ሕግም አውጥቷል። ያልተፈቀደላቸው ክሊኒኮች የውበት ቀዶ ጥገና እንዳያደርጉ የሚከለክል ሲሆን ታካሚዎች ሊደረግላቸው የሚገባው የፈሳሽ መጠን ተለይቶ በሕግ ተቀምጧል። ቬንዙዌላ በዓለም ላይ ካሉ ሀገራት በሙሉ እጅግ ዕድለኛው ሀገር ልትባል ትችል ነበር። በምድሯ ስር ያለው የነዳጅ ሀብት፣ የውሃ አማራጮቿ፣ ለም መሬቷና ማራኪ ተፈጥሯ የሀብት ማማ ሊያደርጋት ይችል ነበር። ነገር ግን ታሪኳ እንደሚያሳየን ሀብት ያለ ዕውቀትና ያለ መልካም አስተዳደር እርግማን ሊሆን ይችላል። በአንድ ምርት ላይ ብቻ ጥገኛ መሆንና የፖለቲካ ሽኩቻ እንዴት አንዲትን ባለጸጋ ሀገር ወደ ድህነት ገደል እንደሚወረውር ቬንዙዌላ ትልቅ ማሳያ ናት። ምንም እንኳን ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ በዋጋ ግሽበትና በስደት ብትታመስም የቬንዙዌላ ሕዝብ ግን አሁንም ክብሩንና ደስታውን አልጣለም። በባዶ ሆድ መደነስ፣ በጨለማ ውስጥ ሙዚቃ መጫወትና በችግር ውስጥ መረዳዳት ባህላቸው አድርገውታል። የቬንዙዌላ ማንነት የፖለቲከኞች ንግግር ሳይሆን በአሬፓ ጣዕም፣ በቤዝቦል ስሜትና በቁንጅና ውድድሮች ኩራት ውስጥ ተቀብሮ ይገኛል። የቬንዙዌላ የቅርብ ጊዜ ታሪክ ለማንኛውም ሀገር ማስጠንቀቂያ ነው። የዲሞክራሲ ተቋማት መዳከም፣ የነፃ ገበያ መታፈንና ስልጣን በአንድ አካል ስር መከማቸት ምን አይነት የከፋ ውጤት እንደሚያመጣ ቬንዙዌላን አይቶ መረዳት ይቻላል። በሚሊዮን የሚቆጠሩ ዜጎቿ ተሰደውም ቢሆን ሀገራቸውን ዳግም ለማየትና ወደ ቀድሞ ክብሯ ለመመለስ ያላቸው ተስፋ ግን አልጠፋም። ቬንዙዌላ ማለት ዛሬ በዜና ላይ የምናየው የረሃብና የስደት ታሪክ ብቻ አይደለችም። ቬንዙዌላ ማለት ዳግም ለመነሳት የምትታገል የጀግኖች ምድር ናት። ታሪኳ በውድቀት ቢጀምርም መጨረሻዋ ግን በትንሣኤ እንደሚሆን ብዙዎች ያምናሉ። የቬንዙዌላ ታሪክ ያስተማራችሁ ትልቁ ቁም ነገር ምንድን ነው?
ሀብት ወይስ አስተዳደር ለሀገር ይቀድማል? ሐሳባችሁን ኮሜንት ላይ አስፍሩልኝ። ስለ ቬንዙዌላ የነበረን ሰፊ ቆይታ እዚህ ላይ ያበቃል። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። በሌላ አስገራሚ ቪዲዮ እስከምንገናኝ ቸር ቆዩልኝ።